ሰላም እንዴት ናችሁ? ላይቴክ ሶሉሽን ነው ተመልሰናል። ባሳለፍነው ቪዲዮ ስለ ቪዥዋል ስቱዲዮ ኢንስታሌሽን እና ዳውንሎድ እንዴት እናደርጋለን የሚለውን ነበረ ስናይ የነበረው። በዚህኛው ቪዲዮ ደግሞ የምናየው ዌብ ፔጃችንን ምን አይነት ስትራክቸር ይኖረዋል፣ ዌብሳይት ክሬት ለማድረግ ዌብ ፔጆች አሉ ብለናል። እነሱ ምን አይነት ስትራክቸሮች አሉት፣ ዶክመንታችን ወይም ደግሞ የኛ ዌብ ፔጃችን ምን አይነት ስትራክቸር ሊኖረው ይችላል የሚለውን ነገር እንደ መግቢያ የምናይ ይሆናል። መጀመሪያ ፋይላችንን ክሬት ከማድረጋችን በፊት ወይም ደግሞ ዌብ ፔጃችንን ቀጥታ ዴቨሎፕ ከማድረጋችን በፊት የተለያዩ ሴክሽኖች አሉት ወይም ደግሞ ስትራክቸር አለው። እነዛ ስትራክቸሮች ምን ምን ናቸው የሚለውን ነገር በዋናነት እነሱን አቅፈን የምናይ ይሆናል። ሰብስክራይብ፣ ላይክ፣ ሸር ማድረጋችሁን እንዳትረሱ። ሰብስክራይብ በማድረግ ቤተሰብ ይሆኑን እንላለን። ወደ እንትናችን ስንመጣ ወደ ዶክመንታችን ስንመጣ ኤችቲኤምኤል ወይም ደግሞ ማርክአፕ ላንጉጃችን የኛ ላንጉጅ ያ ምንድን ነው የሚያደርግልን ዌብ ፔጃችንን ክሬት ለማድረግ የምንጠቀምበት ቢልዲንግ ብሎክ ብለን የምንጠራው ለዌብ ፔጃችን ኤችቲኤምኤል ነው። እሱ ምን አይነት ስትራክቸር አለው ነው። በዋናነት ሶስት አይነት እንትኖች አሉት፣ ፓርቶች አሉት። የመጀመሪያው ምንድን ነው ቨርዥኑን ለዌብ ብራውዘራችን የምንነግርበት አንድ እንትን ታግ አለ ወይም ደግሞ አንድ ተርም አለ። እሱ ምንድን ነው የሚለውን ነገር የምናይ ይሆናል። ሌላው ደግሞ ሄድ የምንለው አለ፣ ቦዲ የምንለው አለ፣ እንዲሁም ደግሞ ሁሉንም አቅፋ የምትይዝ አንዲት ሩት ወይም ደግሞ ሩት ኖድ ብለን መጥራት እንችላለን። እሷም ደግሞ ኤችቲኤምኤል ታግ ብለን እንጠራታለን። ታግ ምንድን ነው አብረን የምናይ ይሆናል ማለት ነው። የመጀመሪያው ዶክመንት ዶክ ታይፕ ዶት ኤችቲኤምኤል የምንለው አለ ወይም ደግሞ ይሄኛው ተርም ማለት ነው። ዶክ ታይፕ የምንለው ወይም ደግሞ ዶክ ታይፕ ኤችቲኤምኤል የምንለው በዋናነት አገልግሎቱ ምንድን ነው? የእኛ ዴቨሎፕ የምናደርገው ዌብ ፔጃችን ወይም ደግሞ ኤችቲኤምኤል ፋይላችን ስንተኛው ቨርዥን እንደሆነ ቨርዥኑን ለዌብ ብራውዘር እንዴት ዲስፕሌይ ማድረግ እንዳለበት የምንነግርበት ከሆነ ዶክ ታይፕ ብለን እንጠራዋለን ማለት ነው። ስለዚህ አሁን ላይ 5ኛው ደርሷል፣ ኤችቲኤምኤል 5 ደርሷል። ባይ ዲፎልት ዶክ ታይፕ ኤችቲኤምኤል ካልነው ከረንት ቨርዥኑን እንሰጠዋለን ማለት ነው። ስለዚህ ዌብ ብራውዘራችን ምንድነው የእኛን ዶክመንት ወይም ደግሞ የእኛን ኤችቲኤምኤል ፔጅ የምንከፍትበት ማለት ነው። ስለዚህ ፋይሉን ክሬት አድርገነዋል። ከዚህ በኋላ ምን ማድረግ እንችላለን? ኦፕን ማድረግ እንችላለን። በምን? በዌብ ብራውዘር። ወደፊት አብረን ኦፕን የምናደርገው ይሆናል ማለት ነው። ለዌብ ብራውዘራችን ወይም ደግሞ ለእኛ አፕሊኬሽን ሶፍትዌር የእኛን ዶክመንት በሚከፍትበት ሰዓት ለመንገር ብቻ ነው እንጂ ዲስፕሌይ እንዲያደርግልን አይደለም። ዶክ ታይፕ የሚታይ ነገር አይደለም፣ ግን እንዴት ዲስፕሌይ ማድረግ እንዳለበት የምንነግረው የእኛ ኤችቲኤምኤል ቨርዥናችን ስንት እንደሆነ የምንነግርበት የመጀመሪያው ወይም ደግሞ መጀመሪያ ላይ የምንጽፈው ላይን ምን ብለን እንጠራዋለን? ዶክ ታይፕ ኤችቲኤምኤል ብለን እንጠራዋለን ማለት ነው። አገልግሎቱ ምንድን ነው? ቴሊንግ ቨርዥን ኦፍ አወር ኤችቲኤምኤል ፔጅ ማለት ነው ቱ አወር ብራውዘር፣ ለእኛ ዌብ ብራውዘር የእኛ ዶክመንት ምን አይነት ስንተኛው ቨርዥን እንደሆነ የምንነግርበት፣ እንዴት ዲስፕሌይ ማድረግ እንዳለበት የምንነግርበት የመጀመሪያዋ ኮድ ብለን እንጠራታለን፣ እሷን ማለት ነው። ሌላው ደግሞ ኤችቲኤምኤል ነው። ኢንታየር ዶክመንቱን አቅፎ የሚይዝልን አንዲት ኤችቲኤምኤል የምንላት ኔም አለች። ከዛ በፊት ግን ታግ ስንልስ ምን ማለታችን ነው? ታግ የምንላቸው ወደኋላ አንድ እንመለስና ላሳያችሁ። ባለፈው እዚህ የነበረ አቁመን የነበረው ኤችቲኤምኤል ታግ የምንላቸው ምንድን ነው? ኔም አለው፣ ኦፕኒንግ እና ክሎዚንግ ያለው በመካከል የሆነ ነገር መያዝ የሚችል ከሆነ ታግ ብለን እንጠራቸዋለን። ታግስ አር ዋን ኦፍ ሞስት ኢምፖርታንት ፓርት ኢን ኤችቲኤምኤል፣ የኤችቲኤምኤል ዶክመንት ፓርት ናቸው። እነሱ ምንድን ነው የሚያደርግልን? አቅፎ የሚይዘው ወይም ደግሞ ምን ዲስፕሌይ መደረግ እንዳለበት እንደ ኮንተንት ምን ዲስፕሌይ መደረግ እንዳለበት፣ ምን አይነት ኢሜጅ ነው፣ ቴክስት ነው ወይስ ቪዲዮ ነው ወይስ ሳውንድ ነው ምናምን የሚለውን ነገር የእኛ ዶክመንት የተለያዩ ሶርሶችን ነው የሚይዘው። ቴክስት ሊይዝ ይችላል፣ ኦዲዮ ሊይዝ ይችላል፣ ቪዲዮ ዲስፕሌይ ሊያደርግ ይችላል፣ የተለያዩ ኢሜጅ ዲስፕሌይ ሊያደርግ ይችላል። እነዚህ ወይም ደግሞ የተለያዩ ከለሮችን ዲስፕሌይ ማድረግ ሊሆን ይችላል። ምን መያዝ እንዳለበት የምንነግርበት ኦፕኒንግ እና ክሎዚንግ ያላቸው ምን ብለን እንጠራቸዋለን? ታግ ብለን መጥራት እንችላለን። ወደፊት ስንመጣ እናየዋለን። ታጎች ሁለት ነገር ነው። ፔር ኦፍ ታግ የምንላቸው አሉ፣ ወይም ደግሞ ሰልፍ ክሎዚንግ የሆኑ ታጎች አሉ። ፔር ኦፍ ታግ የምንላቸው ኦፕኒንግ እና ክሎዚንግ ያላቸው በለዛን እና በግሬተር ዘን መካከል ስማቸው ይቀመጣል። ወይም ደግሞ እዚች ጋር የለዛን ምልክት አለ፣ የግሬተር ዘን ምልክት አለ።
ለዛን ምልክት ፎርዋርድ ስላሽ ግሬተር ዛን ምልክት። ስለዚህ እዚች ጋር የመጀመሪያው ፎርዋርድ ስላሽ የሌለው ለዛን እና ግሬተር ዛን በመካከል ስሙ ለምሳሌ ኤች1 ይለናል። እዚህ ኤች1 ምንድነው ወደፊት የምናይ ይሆናል። የለዛን ምልክት አለች ኤች1 ይላል። ከዛ የግሬተር ዛን ምልክት አለች። ይችኛዋ በለዛን እና በግሬተር ዛን መካከል ብቻ የታቀፈችው የመጀመሪያዋ ኦፕኒንግ ታግ ብለን ስንጠራት እሷን ዘግተን ምን እናደርጋለን? በግሬተር ዛን ዘግተን ወይም ደግሞ ይበልጣል በምንለው በእሷ ዘግተን ምን እናደርጋለን? አሁንም ለዛን እንከፍትና ፎርዋርድ ስላሽ ኤች የመጀመሪያውን ስም እዚህ ጋር የምንጽፈው እና ከዛ ግሬተር ዛን ምልክት። ስለዚህ ፎርዋርድ ስላሽ ከኔሙ በፊት which is the name of the tag h1 ስንል የታጉ መጠሪያ h1 ማለት ነው። h1 name of the tag ነው። የታጉ ኔም h1 ሲሆን ይሄኛው ደግሞ ኦፕኒንግ ታግ ነው የመጀመሪያው ማለት ነው። ከዛስ ያነ ታግ ኔም ከፊት ለፊቱ ፎርዋርድ ስላሽ በሚቀመጥበት ሰዓት ወይም ደግሞ የማካፈል ምልክት ብለን የምንጠራው በኮድ እሷ ከፊት ለፊቱ ከተቀመጠ ክሎዚንግ ታግ ብለን እንጠራዋለን። የመዝጊያው ታግ ማለት ነው። በእነሱ መካከል የሚይዘው ደግሞ ኮንተንት ይባላል። በኦፕኒንግ ታግ በክሎዚንግ ታግ በእነሱ መካከል የሚይዘው ሄሎ ወርልድ የሚለው ምንድን ነው? ኮንተንት ነው። ስለዚህ እንደ አጠቃላይ ኤችቲኤምኤል ኤለመንት እንላቸዋለን እነዚህን ኦፕኒንግ ታጉን ክሎዚንግ ታጉንም ኤንድ ኮንተንት ኢንክሉዲንግ ዘን ኮንተንት ምን ብለን እንጠራዋለን? ኤችቲኤምኤል ኤለመንት ብለን እንጠራቸዋለን። ሶ ታግ ስንል ፓርት ኦፍ አወር ኤችቲኤምኤል ዶክመንት ነው። የኤችቲኤምኤል ዶክመንት ነው። የእኛ ኤችቲኤምኤል ዶክመንት ምን ዲስፕሌይ ማድረግ እንዳለበት የምንሰጠው ስም ወይም ደግሞ ስያሜ ኢሜጅ ከሆነ ሌላ ታግ ኔሙ ሌላ ይሆናል። ቪዲዮ ከሆነ ሌላ ታግ ኔም ሊሆን ይችላል። ዲስፕሌይ የሚደረግበት ትልቅ ሳይዝ ከሆነ ሌላ ነው። ትንሽ ሳይዝ ከሆነ ሌላ ሊሆን ይችላል። ወደ ሴሴስ ስንመጣ ደግሞ በሌላ የምናየው ይሆናል ማለት ነው። ሶ ይሄኛው ታግ የምንላቸው የእኛን ዶክመንት ዲስፕሌይ ሊያደርግ የሚችለውን ነገራቶች የምንጠቀምበት ወይም ደግሞ ዲስፕሌይ እንዲያደርግ የምንፈልገውን ነገር የሚይዙልን ኦፕኒንግ እና ክሎዚንግ ታግ ወይም ደግሞ ኢምፒቲ ታግ ወይም ደግሞ ሰልፍ ስታንዳርድ ታግ የምንላቸው አሉ። እነሱን ሰልፍ ክሎዚንግ ታግ። እነዚህ ለምሳሌ ኦፕኒንግ ታግ የለውም። ኖርማሊ ኦፕኒንግም ክሎዚንግም በአንድ ነው ያለው። ስለዚህ እንደዚህ ከሆነ ኢምፒቲ ወይም ደግሞ ስታንዳርድ ታግ ብለን እንጠራቸዋለን። ነገር ግን እንደዚህኞቹ ኦፕኒንግ ታግ፣ ክሎዚንግ ታግ በመካከል ኮንተንት የሚይዝ ከሆነ ምን ብለን እንጠራዋለን? ፔርስ ኦፍ ታግ ወይም ደግሞ ኮንቴነር ብለን እንጠራዋለን። እንደ አጠቃላይ ኤችቲኤምኤል ኤለመንት ብለን እንጠራቸዋለን። ሶ ታግ ስንል እሱን ማለታችን ነው። ስለዚህ ኤችቲኤምኤል ታግስ አር ዘ ኪወርድስ ታግ ኔም ሰራውንድ ባይ ዘ አንግል ብራኬት። በአንግል ብራኬት ሰራውንድ የተደረጉ ኪወርዶች ወይም ደግሞ ኔሞች ምን ብለን እንጠራቸዋለን? ታግ ብለን እንጠራቸዋለን ማለት ነው። ስለዚህ በአንግል ብራኬቷ ስንል በለዛን እና በግሬተር ዛን መካከል ማቀፍ ማለት ነው። በአንግል ብራኬት የታቀፈ ነው። ስለዚህ ታግ ኔሞቹ ምንድናቸው? ኪ ናቸው ወይም ደግሞ የምንለይባቸው ናቸው። ኤችቲኤምኤል ዶክመንት የሚይዛቸው ነገሮች ለምሳሌ ኢሜጅ ከሆነ ታግ ኔሙ የኢሜጅ አይነት ነው መሆን ያለበት፣ ኢሜጅ ነው መሆን ያለበት። ቪዲዮ ከሆነ የቪዲዮ ታግ ኔም መሆን አለበት። ዲስፕሌይ የሚያደርገው ኮንተንት ትልቅ ከሆነ ኤች1 ልንለው እንችላለን። ትንሽ ከሆነ ኤች3 ወይም ደግሞ 4 ምናምን እያለ እስከ 6 እንሄዳለን። ወደዛ የምንመጣ ይሆናል። ሶ ታግ የምንላቸው ምንድነው? በአንግል ብራኬቱ የታቀፈ አይዘር ስታንዳርድ ሊሆን ይችላል ወይም ደግሞ ፔር ኦፍ ታግ ሊሆን ይችላል። ለማንኛውም ታግ ኔም የምንላቸው በለዛ እና በግሬተር ዛን መካከል ያሉ ኪወርዶች ዌር ኮልድ ታግ ኔምስ ብለን እንጠራቸዋለን ነው። ቴክስት ቢትዊን ዘ ስታርት ኤንድ ዘ ኤንድ ዘ ኤለመንት ኦፍ ዘ ኮንተንት ብለን እንጠራቸዋለን ነው። አይ ቲንክ ያን ያህል ከባድ አይደለም። ኖ ኬዝ ሴንሲቲቭስ፣ ኬዝ ሴንሲቲቮች አይደሉም። ኬዝ ሴንሲቲቭ አይደሉም ታጎች ኔም ወይም ደግሞ ታጎች ኬዝ ሴንሲቲቭ አይደሉም ስንል ካፒታልም ስሞል ማርክን ብንሞክራቸው ዳዝ ማተር ችግር የለውም ይሰራል ለማለት ኤች1 በካፒታል ኤች2 ኤች1ን በስሞል አድርገን ክሎዚንግ ሰልፍ ኦፕኒንግ እና ክሎዚንግ ታንኩን በካፒታል እና በስሞል የምናደርገው ዳዝ ማተር ችግር የለውም ይረዳናል ማለት ነው። ያ ማለት ካፒታሉን እና ስሞሉን እንደ አንድ ነገር አድርጎ ነው የሚረዳቸው ተመሳሳይ ከሆኑ ማለት ነው። ካፒታል እና ስሞል ሪፈር የሚያደርጉት ኤች1 ከሆነ ችግር የለውም ለማለት ነው። ሶ እነዚህ በአንግል ብራኬቶች የምንይዛቸው ምን ብለን እንጠራቸዋለን? ታግስ ብለን እንጠራቸዋለን ማለት ነው። ስለዚህ ኦፕኒንግ ታግ ኤንድ ክሎዚንግ ታግ የመጀመሪያው ኦፕኒንግ ታግ ነው። መጨረሻ ላይ የምናገኘው ደግሞ ፎርዋርድ ስላሽ ያለበት ምን ብለን እንጠራዋለን? ክሎዚንግ ታግ ብለን እንጠራዋለን ማለት ነው። ስለዚህ ወደ ነበርንበት እንመለስ እና ሌላው ደግሞ ምንድን ነው? ኤችቲኤምኤል ይችኛዋ ኤችቲኤምኤል ስንል ኦፕኒንግ ታጓ ማለት ነው። እዚች ጋር ደግሞ ክሎዚንግ ታግ የምንላት አለች። ሶ ኤችቲኤምኤል የምንላት የእኛ ዶክመንት ስትራክቸራችን የምትይዝልን ሩት ታጓ ምን ብለን እንጠራታለን? ኤችቲኤምኤል ታግ ብለን እንጠራታለን። ያ ማለት ሁሉንም የእኛን አቅፋ የሚይዝልን
አንዱ ፋይል ውስጥ ሁሉንም እንትኖች ታጎች አቅፋ የምትይዝልን ታጓ ኤችቲኤምኤል ታግ ብለን እንጠራታለን። ሁለተኛው ሄድ ነው። ሄድ ላይ ደግሞ አዲሽናል ኢንፎርሜሽኖችን አድ የምናደርግበት ነው። ላይክ ለምሳሌ ታይትል ሊሆን ይችላል ዲስፕሌይ የምናደርግበት ወይም ደግሞ ሰርች ኢንጂን ኦፕቲማይዜሽን ላይ የምንጠቀምባቸው ሊሆኑ ይችላሉ። ለምሳሌ የኛ ላይቴክ ሶሉሽን ብለን ከሆነ እንትን የምናደርገው ስሙን የሰየም ነው። ለምሳሌ ወይም ደግሞ ረጅም ስም የያዙ ዌብሳይቶች ሊኖሩ ይችላሉ። ረጅም ስም የያዙ እነዛ ረጅም ስም የያዙት ሁሉን ስሙን ካልጻፍ ነው ሰርች ተደርጎ የማይመጣ ከሆነ ሰርች ኢንጂን ኦፕቲማይዜሽን የለውም እንላለን። ያ ማለት ምን ማለት ነው? ለምሳሌ ላይቴክ ሶሉሽን ብለን ሰርች ስናደርግ ቴክ ሶሉሽን የሚለውን ለምሳሌ እኛ ቴክ ሶሉሽን ብሎ ሰርች ሲደረግ ላይቴክ እንዲመጣ የኛ ዌብሳይት ላይቴክ ሶሉሽን የሚለው ነገር እንዲመጣ ከፈለግን ቴክ ሶሉሽን የምትላትን እንደ ኪወርድ መጠቀም አለብን። ወይም ደግሞ ላይ ብለን ሰርች በምናደርግበት ሰዓት የኛ ዌብሳይት ዲስፕሌይ እንዲደረግ ከሌሎቹ ጋር አብሮ እንዲመጣ ማድረግ ሊሆን ይችላል። ያ ምንድን ነው? ሰዎች ሁሉንም የእኛን ዌብሳይት ስም ላያስታውሱት ይችላሉ። የዌብሳይቱ ስፔሻሊ ኔማችን ረጅም ከሆነ ስሙ ረጅም ከሆነ ሰዎች አንዱን ተርም ብቻ ሊሆን ይችላል የሚያውቁት ወይም ደግሞ ማስታወስ የሚፈልግ። ስለዚህ ያችን ተርም በሚጽፉበት ሰዓት የእኛ ዌብሳይትም አብሮ እንዲመጣ ሙሉ ስሙ ካልተጻፈ ግዴታ አይደለም። ቢያንስ አንድ ኪወርድ ወይም ደግሞ አንድ ወርድ ከመጣልን ከኛ ዌብሳይት ስም አንድ ወርድ ከመጣልን የኛ ዌብሳይት ዲስፕሌይ መደረግ አለበት ብለን ልንወስን እንችላለን። ስለዚህ እዛ ላይ ያሉትን ነገራቶች ሊሆኑ ይችላሉ ወይም ደግሞ የተለያዩ ካራክተሮችን እንዲያነብልን ሊሆን ይችላል። የተለያዩ ኢንፎርሜሽኖች ስፔሻሊ ዲስፕሌይ የሚደረጉ ሳይሆኑ ነገር ግን አዲሽናል ኢንፎርሜሽኖች ካሉ እነሱን ሄድ ውስጥ እናስገባቸዋለን ብለን እንጠራለን። ስለዚህ ከኤችቲኤምኤል ታግ ቀጥሎ የሚመጣው ሄድ የምንለው ሴክሽን ነው። ሁለተኛው ደግሞ ቦዲ ነው። ይሄኛው ደግሞ ሁሉንም ወይም ደግሞ የኛ ዌብ ፔጅ ዲስፕሌይ የሚያደርገውን ኮንተንት በአጠቃላይ የት ውስጥ ነው የምናስገባው? ቦዲ ውስጥ ነው የምናስገባው ነው። ስለዚህ ሰዎች አክሰስ ሲያደርጉ የኛን ዌብ ፔጃችንን ክሊክ በሚያደርጉበት ሰዓት ወይም ደግሞ ወደኛ ዌብ ፔጃችን ናቪጌት በሚያደርጉበት ሰዓት የሚያዩት በአጠቃላይ ፔጃችን የሚይዘው ኮንተንት የሚጻፍበት ቦታ ቦዲ ብለን እንጠራዋለን። እሱም ኦፕኒንግ ታግ እና ክሎዚንግ ታግ አለ። በመካከሉ ነው ኮንተንቱን የምንጽፈው ማለት ነው። ለምሳሌ ሄድ ሴክሽን ሜታ ሊሆን ይችላል፣ ስክሪፕት ሊሆን ይችላል። ስፔሻሊ ስለ ስታይል በምንመጣበት ሲኤስኤስ ወይም ደግሞ ጃቫስክሪፕት በምንመጣበት ሰዓት ሜታ ዳታ፣ ዳታ አባውት ዳታ የምንለው ወይም ደግሞ ስለ እኛ ዌብሳይት አዲሽናል ኢንፎርሜሽን ነው። ለምሳሌ ዌብሳይቱን ኦነሩ ማን ነው ወይም ደግሞ አውተሩ ማን ነው፣ ዌብሳይቱን ዴቨሎፕ ያደረገው ማን ነው። እንዲሁም ደግሞ ኪወርዶች ካሉ ሰርች ኢንጂን ኦፕቲማይዜሽን የምንሰራበት ታይትሎች ካሉ ዲስፕሌይ የምናደርግበት ቦታ ሄድ ብለን እንጠራዋለን። ሌላ ነገር የለውም። ወደፊት ስንመጣ አብረን የምናየው ይሆናል ማለት ነው። ስለዚህ ሄድ ሴክሽኖች ስለ ሜታ ዳታ፣ ስክሪፕት፣ ስታይል እንዲሁም ደግሞ ታይትል የተለያዩ ኮንተንቶችን የምንይዝበት ወይም ደግሞ የምንጽፍበት ቦታ ሄድ ሴክሽን ብለን የምንጠራው ሲሆን ለምሳሌ እዚች ጋር ታይትል ብዬ ላይቴክ ካልኩት የኛ ዌብ ፔጅ አክሰስ በሚደረግበት ሰዓት ከላይ ዲስፕሌይ ሲደረግ ታይትሉ የታግ ታይትሉ ለምሳሌ ባሳለፍነው ቪዲዮ እንትን ዳውንሎድ ስናደርግ ነበር ቪዥዋል ስቱዲዮ። ቪዥዋል ስቱዲዮ ይችኛዋ ዲስፕሌይ እየተደረገችበት ከአይከኑ ጋር አብሮ የመጣው ምንድነው ታይትሉ አለ ዶክመንቴሽን ፎር ቪዥዋል ስቱዲዮ የሚል ይሄኛው ታይትል ነው ማለት ነው። ስለዚህ ልክ እንደዛ ዲስፕሌይ እንዲደረግልን ታይትል ከፈለግን የት ውስጥ ነው የምናስቀምጠው? ሄድ ሴክሽን የምናስቀምጠው ይሆናል ማለት ነው። ስለዚህ ሌላው ደግሞ ሜታ ዳታ ነው። ሜታ ዳታ ዳታ አባውት ዳታ ወይም ደግሞ ስለኛ ዌብሳይት የሚይዝልን ቦታ ስለኛ ዌብሳይት ለምሳሌ የኛ ዌብሳይት ዴቨሎፕ ያደረገው ማን ነው፣ እንዲሁም ደግሞ ሰርች ኢንጂን ኦፕቲማይዜሽን ቅድም እንዳልኳችሁ የኛ ዌብሳይት ስማችን ረጅም ቢሆን ቢያንስ አንድ ተርም እንኳን ከጻፉ ከኛ ዌብሳይት ጋር ሪሌትድ የሚሆን ከኛ ዌብሳይት ስም ጋር ሪሌትድ የሚሆን አንድ ተርም እንኳን ሰዎች ብራውዘራቸው ላይ ሰርች ሲያደርጉ የኛ ዌብሳይት አብሮ ዲስፕሌይ እንዲደረግ እንዲመጣ ከሆነ የምንፈልገው ሰርች ኢንጂን ኦፕቲማይዜሽን ልንለው እንችላለን ማለት ነው። እዛ ጋር እንዲሆን ወይም ደግሞ ዲስክሪፕሽን ኦፍ ኮንተንት ለምሳሌ የእኛን ዌብሳይት ሰርች ሲያደርጉ ከታች አብሮ ዲስፕሌይ ይደረጋል፣ ኮንተንት አብሮ ይመጣል። ለምሳሌ እዚህ ጋር ለምሳሌ ምን ብለን ሰርች ልናደርግ እንችላለን? ኢትዮ ቴሌኮም ብለን ሰርች እናድርግ። ሶሪ ኢንተርኔት ለምሳሌ ታች ላይ ለምሳሌ እዚህ ጋር ብናያቸው ምን የሚል አለ? ኢትዮ ጆብስ የሚል አለ። እዚህ ጋር ምን ይላል? ዲስክሪፕሽን አለ።
አሁን ኢትዮ ብዬ ነው ሰርች ያደረግኩት፣ ግን ኢትዮ የምትለዋን ተርም የያዙት በአጠቃላይ ዌብሳይቶች ዲስፕሌይ ይደረጋሉ። ለምሳሌ ኢትዮጵያን ኮደርስ ኢኒሽቲቭ የሚል አለ። እዚህ ጋር ለምሳሌ ዲስክሪፕሽን አለ። ምንድነው እሱም 5 ሚሊዮን ኢትዮጵያን ኮደርስ ምናምን የሚል አለ። ኢትዮ ቴሌኮም የሚል አለ። ኢትዮ የምትለዋን ተርም ብቻ ስለጻፍን እንደዚህ ዲስፕሌይ የሚደረግልን ከሆነ ዊ ኮል ኢት ሰርች ኢንጂን ኦፕቲማይዜሽን ብለን ልንጠራው እንችላለን። አንዷን ተርም እንኳን ከጻፍን የኛ ዌብሳይት አብሮ ዲስፕሌይ እንዲደረግልን የምንፈልግ፣ እንዲሁም ደግሞ ዲስክሪፕሽን ከሆነ የምንፈልገው ልክ እንደዚህ ዲስክሪፕሽን የምንጽፍ ከሆነ የምንፈልግ ከሆነ ሜታዳታ የምንለውን እንይዛለን ማለት ነው። ሌላው ስለ ካራክተሮች ወይም ደግሞ ኢኔብል ዲቫይስ በሞባይል አክሰስ ሲደረግ ጽሁፉ በጣም እንዳይገጭ ሞባይሉን ፊት እንዲያደርገው፣ ታብሌት ሲሆንም ልክ እንደዚህ፣ ፒሲ ከሆነም ልክ እንደዚህ እንዲሆን የምንጽፍበት የተለያዩ እንትኖች አሉ ማለት ነው። ስለዚህ እነዛን ምን ብለን እንጠራቸዋለን? ሄድ ላይ የምንጽፋቸው ነው። ሌላው ደግሞ ቦዲ ላይ ነው። ቦዲ ላይ የምንጽፈው ነገር የኛ ዌብ ፔጅ እንዳጠቃላይ የኛ ዌብ ፔጅ ዲስፕሌይ የሚያደርገው ኮንተንት የሚቀመጥበት ቦታ ምን ብለን እንጠራዋለን? ቦዲ ሴክሽን ብለን እንጠራዋለን። ኦፕኒንግ ክሎዚንግ ታግ አለው። እዛ ጋር ምን ያስፈልገናል? የኛ ዌብ ፔጅ ኢሜጅ ከሆነ ቪዲዮ ከሆነ ይህም ሙሉ ዌብ ፔጃችን ዲስፕሌይ የሚያደርገውን ነገር የት ውስጥ እንጽፈዋለን? ቦዲ ውስጥ እንጽፈዋለን። ለምሳሌ እዚህ ጋር ለምሳሌ ኢትዮ ኮደር የሚለውን ለምሳሌ ክሊክ ባደረገው ሊንኩን እዚህ ጋር ምን ይለኛል? ሆም ኢትዮ ኮደርስ which is the ታይትል ነው። ቅድም ሄድ ላይ ያየ ነው ማለት ነው። እኛ ኮድ እያደረግን የምናየው ይሆናል። ስለዚህ ይሄኛው ምን ብለን እንጠራዋለን? ቦዲ ነው። አሁን እዚች ጋር ሙሉ ለሙሉ ከዚህ ጀምሮ እስከታች ድረስ ዲስፕሌይ የሚያደርግበት ቦታ ምንድን ነው? ቦዲ ብለን እንጠራዋለን ማለት ነው። ስለዚህ ያ ማለት ነው ማለት ነው ከዚህ ጀምረን ይሄኛው ሙሉ ዲስፕሌይ የሚያደርግልን ቦታ ምንድን ነው? የቦዲ ቦታ ነው፣ ቦዲ ነው። ስለዚህ ይሄኛው ደግሞ የሄድ ነው፣ ወይም ደግሞ ሄደር ላይ ያለ ሄድ የምንለው ታይትሉን ያዘልን፣ እንዲሁም ደግሞ ዲስክሪፕሽኑን ያዘልን፣ ኮንተንት ካለ እሱንም አብሮ እንዲይዝልን ከሆነ የምንፈልገው ያነ የሄድ ቦታ ነው። ነገር ግን የኛ ዌብ ፔጅ ዲስፕሌይ የሚያደርገው በአጠቃላይ ኢንፎርሜሽን የሚቀመጥበት ቦታ which is the body section ብለን እንጠራዋለን። ዌብሳይታችንን በዚህ መልኩ ልንከፍለው እንችላለን። ሲምፕል ኤችቲኤምኤል እንትናችንን እንክፈትና ባለፈው ክሬት ካደረግንበት ሬጂስተር ፔጅ ላይ ያለን እሷ ላይ እናደርጋለን፣ ፔጃችንን ክሬት እናደርጋለን። ስለዚህ ኦፕኒንግ ታግ እናስቀምጣለን። ከዛ እናደርጋለን ዶክ ታይፕ ኤችቲኤምኤል which is the version of our HTML ማለት ነው። የኛ ፔጃችን ወይም ደግሞ የኛ ዌብ ፔጃችንን ቨርዥኑን ለመናገር ከምንጠቀምበት ታግ ነው። እሱን ዶክ ታይፕ የምንለው ማለት ነው። ሌላው ሩት ኤችቲኤምኤል አለች ወይም ደግሞ ሩት ታግ አለች። ያቺ ታግ ምን ብለን እንዛታለን? ኤችቲኤምኤል ታግ ሁሉንም አቅፎ የምትይዝልን ማለት ነው። ስለዚህ በዚህ ውስጥ ነው የምንጽፈው ሄዱንም ቦዲውንም። እዚች ጋር እንላለን ሄድ ሴክሽን ነው የሚቀድመው ከምን ከቦዲ ሴክሽን። ስለዚህ እዚህ ጋር ታይትል ከፈለግን ታይትል እዚች ጋር እናደርጋለን ፈርስት ኤችቲኤምኤል ፋይል እንደዚህ ክሬት እናደርገውና which is the title ኦፕኒንግ ታግ አለች እዚች ጋር ታይትል የምንላት፣ ክሎዚንግ ታግ አለች የታይትል የምንለው። የሄድ የራሱ ክሎዚንግ ታግ አለው፣ ሄድ እዚህ ጋር የራሱ ኦፕኒንግ ታግ አለው። ስለዚህ ምንድነው በኦፕኒንግ ታጉ እና በክሎዚንግ ታጉ የምንጽፈው ኤችቲኤምኤል ኮንተንት ወይም ደግሞ ለኤለመንቱ ኮንተንት ነው። ኤለመንት ኮንተንት እንለዋለን። በኦፕኒንግ እና በክሎዚንግ ታግ መካከል የምንጽፈው ነገር ኦፕኒንግ ታግ ብለን እንጠራዋለን። ስለዚህ ይችኛዋ ኮንተንት ነች። ለማን ነው ኮንተንትነቱ? ሄድ ለምንለው። ለምን? በኦፕኒንግ ታግ በክሎዚንግ ታግ በእነሱ መካከል የተቀመጠ ነገር ኤለመንት ኦፍ ኮንተንት ብለን እንጠራዋለን። ስለዚህ ይችኛዋ እንደገና ደግሞ ሌላ ኤችቲኤምኤል ኤለመንት ነች። እሱም ምን አለው? ኦፕኒንግ ታግ አለው፣ ክሎዚንግ ታግ አለው፣ በመካከሉ ቴክስት ነው ያለው which is the title of our web page ማለት ነው። የኛ ዌብ ፔጃችን ታይትሉ ማለት ነው። ስለዚህ ኦፕኒንግ ታግ፣ ክሎዚንግ ታግ። ስለዚህ ታጎች የምንላቸው ኪዎች ናቸው ወይም ደግሞ ኪወርዶች ናቸው፣ በአንግል ብራኬት የታቀፈ ማለት ነው። ስለዚህ ኦፕኒንግ ታግ መጀመሪያ ነው፣ ክሎዚንግ ታግ ደግሞ ከኮንተንቱ በኋላ የሚመጣልን ነው ማለት ነው። ሌላው ቦዲ ነው የምንለው። ቦዲው ደግሞ አሁን ከሄዱ ቀጥሎ ነው የምንጽፈው ቦዲ የምንለውን ነገር። ዘን እዚች ጋር ቦዲ እናደርጋለን። እሱን ኦፕኒንግ ታግ እና ክሎዚንግ ታግ እንሰራለታለን። እዚች ጋር ሁሉንም የኛ ዌብ ፔጅ ዲስፕሌይ የሚያደርገውን ነገር በአጠቃላይ የምንጽፍበት ቦታ ሄድ የምንለው ነው። እዚች ጋር ለምሳሌ ቦዲ እንበልና ጽሁፋችንን እንጻፍ። ቦዲ ሴክሽን እሱን ሴቭ እናደርገውና ማድረግ እንችላለን። ስለዚህ እንደምናየው ስትራክቸራችን ኤችቲኤምኤል አለች እዚች ጋር ዶክ ታይፕ ቀጥሎ ከዛ ሄድ አለ። ከኤችቲኤምኤሉ ቀጥሎ የሚመጣ ነው ሄድ የምንለው።
ቦዲ የምንለው ደግሞ የእኛን ዌብ ፔጃችን ዲስፕሌይ የሚደረግበት ቦታ፣ ዌብ ፔጃችን ዲስፕሌይ የሚያደርገውን ኮንተንት በአጠቃላይ የምንጽፍበት ቦታ ቦዲ የምንለው ደግሞ እዚች ጋር አለ። ስለዚህ እሱን ሴቭ አደረግን ኮንትሮል ኤስ ወይም ደግሞ እዚች ጋር እንመለስና ምንድነው የምናደርገው እዚች ጋር ፋይል እንልካለን። ከዛ ሴቭ የምንላትን ወይም ደግሞ ከተለያዩ ፋይሎች ካሉ ሴቭ ኦል እንላቸዋለን። ዘን ሴቭ አደረግን። ከዚህ በኋላ ምንድነው የምናደርገው እኛ ፋይል ጋር እንመጣለን። ቅድም ክሬት አደረግንበት ፎልደራችን ጋር እንመጣና ስለዚህ ምንድን አደረገልን የኛን ክሬት ያደረግናትን ሬጅስተር ኤችቲኤምኤል የምንላትን ፋይል መጥቶልኛል። ከዚህ በኋላ ኦፕን ማድረገው ኦፕን የምናደርገው በብራውዘር ነው። አይዘር በምን ሊሆን ይችላል ኦፕን የምናደርገው በክሮም ሊሆን ይችላል፣ ፋየርፎክስ ሊሆን ይችላል፣ ወይም ደግሞ ማይክሮሶፍት ኤጅ ሊሆን ይችላል። እናንተ በፈለጋችሁት መክፈት ትችላላችሁ። እኛ በክሮም ኦፕን ልናደርገው ነው። ኦፕን ስናደርገው ምን አደረገ እዚች ጋር እዚህ ጋር ምን አለ እዚች ጋር ቦዲ ሴክሽን አለ። እኛ ቅድም እዚች ጋር ስንሰራ የነበረ ይሄ ማለት ነው በአጠቃላይ። ከዛ ከላይ ታይትል አለ። እሷ ደግሞ የእኛ ታይትል ፈርስት ኤችቲኤምኤል የምንላትን በታይትል ታግ የጻፍናት አለች። የት ውስጥ ሄድ ሴክሽን ታይትል፣ ሜታዳታ እንዲሁም ደግሞ ሰርች ኢንጂን ኦፕቲማይዜሽን የምንላቸውን ሜታዳታዎች ማለት ነው። ስለ ስክሪፕቲንግ እና ስታይል የሚለውን ወደፊት ስንመጣ አብረን የምንጻፍበት ይሆናል። ኢምፖርት የምናደርግበት ኢምፖርት ኤክስፖርት የምንላቸው ወደፊት የምናያቸው ነገሮች አሉ። የመጀመሪያው ኤችቲኤምኤል ፋይላችንን በዚህ መልኩ ክሬት እናደርጋለን። ስትራክቸሩን በዚህ መልኩ ያዙትና ኔክስት ደግሞ እዚህ ስትራክቸር ውስጥ የተለያዩ ነገሮችን እየጻፍን ምን ልንጽፍ እንችላለን የሚለውን ነገር በሰፊው የምናይ ይሆናል። ሰብስክራይብ ሼር ማድረጋችሁን እንዳትረሱ። ቻው።